ታዋቂ ቲክቶከሮች ብቻ በድብቅ የሚያውቋቸውና ለማንም የማይነግሯቸው ድብቅ ሴቲንጎች። አሁን የማሳያችሁን ሴቲንጎች ካስተካከላችሁ እመኑኝ ቪዲዮአችሁ እንደዚህ በመቶ ሺዎች እና በሚሊዮኖች መታየት ይችላል። በመጀመሪያ ግን በዚህ ቪዲዮ ብቻ የፎሎወር ቁጥራችሁን ማሳደግ ከፈለጋችሁ ይሄን ቀላል ስቴፕ ተከተሉ። በመጀመሪያ ይሄን አካውንት ፎሎ አድርጉ። ከዛም ቪዲዮውን ላይክ አርጉ። በመቀጠልም ኮመንት ላይ ገብታችሁ 10K ብላችሁ ጻፉና እንደናንተ 10K ያሉትን በሙሉ ፎሎ አድርጉ እና 5 ጊዜ ሼር ኮፒ ሊንክ አርጉ። ከዛም ፎሎ ያደረጋችሁን ደግሞ ፎሎ ባክ መልሱ። ተጨማሪ ፎሎወር ከፈለጋችሁ ደግሞ ላይ ሲሆን መጥታችሁ በትንሽ ደቂቃ ውስጥ ብዙ ፎሎወር አፍሳችሁ መሄድ ትችላላችሁ። አሁን ሴቲንጎቹን እንዴት ማስተካከል እንደምትችሉ ላሳያችሁ። በመጀመሪያ ወደ ቲክቶክ ፕሮፋይላችሁ ትሄዱ እና ከዛም ከላይ ያሉትን 3 ነጠብጣቦች ንኩና ሴቲንግ ኤንድ ፕራይቬሲ የሚለው ውስጥ ግቡ። ከዛም ወደ ስር ስክሮል አድርጉና ዳታ ሴቨር የሚለውን ንኩት። እናም ዳታ ሴቨር የሚለው እናንተ ጋርም እንደዚህ ኦን ሆኖ ከነበረ ኦፍ አድርጉት። ምክንያቱም ይሄ ኦን ከሆነ የምትለቁትን ቪዲዮ ዳታ ሴቭ ለማድረግ ሲል ጥራት እንዲቀንስ ያደርጋል። ቀጣዩ ሴቲንግ ደግሞ እዛው ሴቲንግ ኤንድ ፕራይቬሲ ውስጥ ከገባችሁ በኋላ አካውንት የሚለውን ንኩትና እዚህ ጋር ስዊች ቱ ቢዝነስ አካውንት የሚል ከሆነ እሱን ንኩትና አካውንታችሁን ወደ ቢዝነስ አካውንት ቀይሩት። ይሄ መቀየሩ ለአካውንታችሁ በጣም አስፈላጊ ነው። ሌላኛው ሴቲንግ ደግሞ እዛው ሴቲንግ ኤንድ ፕራይቬሲ የሚለው ውስጥ ከገባችሁ በኋላ ፕራይቬሲ የሚለው ውስጥ ግቡ። ከዛም ይሄ ፕራይቬት አካውንት የሚለው ኦን ሆኖ ከነበረ ኦፍ አድርጉት። ምክንያቱም ይሄ ኦን ከሆነ የምትለቁት ቪዲዮ በጭራሽ ቫይራል አይወጣላችሁም። እንደዚህ አይነት ጠቃሚ ቪዲዮዎችን በየቀኑ ለማግኘት ፎሎ እና ላይክ ማድረግ አትርሱ።